ኢትዮ ነጋሪ የእርሶ እውነተኛ የመረጃ ምንጭ ቤቶ ነው። ወቅታዊ መረጃዎች፣ ዜናዎች፣ መዝናኛዎች፣ የተጣሩ መረጃዎችንና አዳዲስ የሥራ ቅጥር መረጃዎችን እናደርሶታለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ መረጃዎች ዌብሳይታችንን ኢትዮነጋሪ.ኮምን ይጎብኙ። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ይህ ኢትዮ ነጋሪ ነው። በኢትዮ ነጋሪ ከሀገራችን ኢትዮጵያ፣ ከአፍሪካ እንዲሁም በዓለም አቀፍ ደረጃ የተሰሙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አዳዲስ መረጃዎች ይቀርባሉ። አብራችሁ ቆዩ። በቆይታችሁ አዳዲስ መረጃዎችንም ሰማላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በመንግስትና በህወሓት መካከል እየተካሄደ ያለው ጦርነት ላለፉት 22 ወራት ዘልቋል። ይህን ጦርነት ለማስቆም አሊያም ለማሸማቀል የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትን ጨምሮ የተለያዩ አካላት ጥረት አድርገው የነበረ ቢሆንም ድርድሩ ሳይሳካ ቀርቷል። አሁንም ጦርነት ለማስቆምና ለሰላም እልባት ለመፈለግ እየተደረገ ያለው ጥረት በህወሓት በኩል እንቅፋት እየገጠመ ነው ሲል መንግስት ይገልጻል። መንግስት የሰላም ድርድሩን በአስቸኳይ ለመጀመር የሚያስችል የሰላም ምክረ ሀሳብን የያዘ ሰነድ ማዘጋጀቱን ይፋ ቢያደርግም ህወሓት በተቃራኒው በቃል አቀባዩ ጌታቸው ረዳ በኩል በሰጠው መግለጫ የተኩስ አቁም ስምምነቱ መፍረሱን በመግለጽ ኃይል ብቸኛ አማራጩ እንደሆነም አስታውቋል። የኢትዮጵያ መከላከያ ሰራዊት በሰሜን ምዕራብ ትግራይ ደደቢት አካባቢ በከባድ መሳሪያ የታገዘ ድብደባ አድርሶብኛል። የፌዴራል መንግስቱ የሰላም ፍላጎት የለውም። የተኩስ አቁም ስምምነት አፍርሷል። ከዚህ በኋላ ኃይል ብቸኛ አማራጭ ነው። ለጦርነቱ ብቸኛ ተጠያቂም የኢትዮጵያ መንግስት ነው ሲሉ ቃል አቀባዩ ከሰዋል። ታዲያ ይህ አባባላቸው ብልጭ ያለውን የሰላም ጭላንጭል ጨርሶ የሚያጠፋ ነው ያሉት የፖለቲካ ተንታኞች ቡድኑ ራሱን ለጦርነት ዝግጁ እያደረገ መሆኑን ጠቋሚ ነውም ብለዋል። ከዚህም ጋር ተያይዞ ህወሓት ባለፈው ሰኔ ወር ተደጋጋሚ ትንኮሳ ይፈጽምባቸው በነበሩት በራያ ቆቦና በግዳን በኩል ከፍተኛ ቁጥር ያለው ታጣቂ እያስጠጋ ነው። በራያ ቆቦና በግዳን አዋሳኝ ስፍራዎቹ ከፍተኛ ቁጥር ያለው ሰራዊት በየቀኑ እየተጠጋ ነው። ህወሓት ሰራዊቱን ወደ ግዳን ወረዳ ድንበር አካባቢዎች የሚያስጠጋው ምሽትን ተጠቅሞ በሌሊት ከአላማጣ በእግረኛ አሰልፎ ነው። ከባድ መሳሪያዎች ጭምር በማስጠጋት ላይ ናቸው። ከዚህ በተጨማሪም ከ17 መኪና በላይ ታጣቂዎች ወደ አድርቃይ አስጠግተዋል። ይህንን ተከትሎም የህወሓትን ጥቃት ለመመከትና የተወረሩ አካባቢዎችን ነፃ ለማውጣት ዝግጁ ነን ይላሉ የአዳርቃይ ወረዳ የሚሊሻና የሰላም አስከባሪ አባላት። የመንግስትን የሰላም አማራጭ ጥሶ ጥቃትን የሚከፍትን ኃይል ከሌሎች የክልልና የፌዴራል የጸጥታ አካላት ጋር ተባብሮ መመከት የሚችል የሚሊሻና የሰላም አስከባሪ አደረጃጀት ፈጠር ያለው ሲልም የሰሜን ጎንደር ዞን ሚሊሻ አስታውቋል። በርካታ ወገኖቻችን ከማይጠብሪ ከጠለምትና ከአዳርቃይ ተፈናቅለው በችግር ውስጥ ናቸው። እነዚህን ወገኖቻችንን ነፃ ሳናወጣ ነፃ ወጥተናል ማለት አንችልም። ከባለፈው ስህተት ተምረን ሁሉንም የጸጥታ መዋቅር መንግስት ባስቀመጠው አቅጣጫ መሰረት አደራጅተናል ሲሉ ህወሓት እንደለመደው ጦርነት ቢከፍት ከሌሎች የጸጥታ ኃይሎች ጋር ሆኖ ተገቢውን እርምጃ የሚወስድ ኃይል አለንም ብለዋል። ከስህተቱ የማይማረው ህወሓት አሁንም የጦርነት ጉሰማ ከፍቷል። ጦርነት የሚከፍት ከሆነ የዞኑ ሚሊሻና ሰላም አስከባሪ እንዳሁን ቀደም ሁሉ ከመከላከያ ሰራዊት፣ ከአማራ ልዩ ኃይልና ከሌሎች የጸጥታ ኃይሎች ጋር ሆኖ ቡድኑን ለመመከትና ለመደምሰስ ዝግጁ ነው። ታዲያ ይህንን ስጋት ተከትሎም ኢዜማ መንግስት በአይነ ቁራኛ እንዲከታተል ጠይቋል። የፖለቲካ ልዩነቶችና አለመግባባቶች ሁሉ በጠረጴዛ ዙሪያ መፈታት አለባቸው ብዬ አምናለሁ የሚለው ፓርቲው ህወሓት የሰላም ድርድሩን አማራጮች እየገፋ ራሱን ለጦርነት እያዘጋጀና በተለመደው አውዳሚ መንገድ
የጥፋት ነጋሪት እየጎሰመ መሆኑን መረጃዎች እንደሚጠቁሙ አመልክቶ መንግስት በአካባቢው ያለውን ማህበረሰብ ዳግም ለከፋ ሰብአዊ ጉዳትና መፈናቀል እንዳይዳረግ ወቅታዊ ሁኔታውን ያገናዘበ ጥንቃቄ እንዲወስድ አስጠንቅቋል። በሌላ በኩል የህወሓት ቃል አቀባይ ጌታቸው ረዳ የኢትዮጵያ መንግስት በሁሉም ጦር ግንባሮች ሰራዊቱን እያስጠጋ ነው ሲሉ በማህበራዊ ትስስር ገጻቸው በጻፉት መልእክት ክስ አቅርበዋል። ሰሞኑን የመንግስት ኃይሎች በህወሓት ይዞታዎች ላይ የፈጸሙት ትንኮሳ አንድ ከትዕዛዝ ውጭ የሆነ ወታደራዊ መኮንን ያዘዘው እንደሆነ ተነግሮን ነበር። ሆኖም ትንኮሳው የተፈጸመው በከፍተኛ ኃላፊዎች ትዕዛዝ መሆኑን እናውቃለን ሲሉ ቃል አቀባዩ ገልጸዋል። ነገር ግን መንግስት ለጦርነት እየተዘጋጀ ነው መባሉን አስተባብሏል። የህወሓት ቃል አቀባይ ጌታቸው ረዳ አፍሪካ ህብረት ለሰሜን ኢትዮጵያው ጦርነት ሰላም ሊያመጣ አይችልም ሲሉ በአፍሪካ ሪፖርት መጽሔት ላይ ጽፈው የህብረቱ ልዩ ልዑክ ኦባሳንጆ መሬት ላይ ካለው ተጨባጭ ሁኔታ ተነጥለዋል። አሁን ድርድር ላይ የተመሰረተ ተኩስ አቁም ለማድረግ ካለው እድል ይልቅ ኦባሳንጆ በተሾሙበት ወቅት የነበረው እድል ይሻል ነበር ሲሉ አስፍረው ኦባሳንጆ የኤርትራ መንግስትን ለሰላም ድርድሩ እንደሚጋብዙ ፍንጭ መስጠታቸው ትክክል እንዳልሆነ አቶ ጌታቸው ረዳ ተናግረዋል። በፌዴራል መንግስቱ በኩል የቀረበው ይህ የሰላም ጥሪ በህወሓት ታጣቂ ኃይሎች በኩል እምብዛም ተቀባይነት እያገኘ አይደለም። ከመንግስት ጋር ለመደራደር የሚያስችል ነገር አለመኖሩን ለቪኦኤ የተናገሩት የህወሓት ቃል አቀባዩ አቶ ጌታቸው ረዳ የፌዴራል መንግስቱ የሰላም ፍላጎት የለውም፣ የተኩስ አቁም ስምምነቱንም አፍርሷል ሲሉ ተናግረዋል። ከዚህ በኋላም ኃይል ብቸኛ አማራጫችን መሆኑንም ተገንዝበናል ሲሉ ቃል አቀባዩ አቶ ጌታቸው ረዳ ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ በትግራይ ያለ ሁኔታ በዓለም አስከፊው ሰብአዊ ቀውስ ሆኖ እያለ ጉዳዩ ትኩረት ያላገኘው በትግራይ ባሉ ሰዎች የቆዳ ቀለም ሳቢያ ነው ማለታቸውና ትግራይ ከውጭው ዓለም ተገልላ እንደ ስልክ፣ መብራትና ባንክ ያሉ አገልግሎቶች በሌሉበት ሁኔታ ስለ ሰላም ድርድሩ ማውራት አይቻልም። በአሁኑ ወቅት በትግራይ ያለው ሰብአዊ ቀውስ በዩክሬንም ካለው የበለጠ ነው ማለታቸው የሚታወስ ነው። የተከበራችሁ የኢትዮ ነጋሪ ቤተሰቦች ለዕለቱ የያዝነው መረጃ በዚሁ አበቃ። አብራችሁም ስለምትሆኑ ከልብ እያመሰገንን ሁሌም ቢሆን አዳዲስ ወቅታዊ፣ በማህበራዊ፣ ፖለቲካዊ እንዲሁም ኪነጥበባዊ ጉዳዮች ላይ ያተኮሩ መረጃዎች ወደ እርስዎ በፍጥነት እንዲደርስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ስንል እንጋብዛለን።